ሰላም ውድ የቡናችን ቤተሰቦቻችን፣ የሰዓቱን ትኩስ መረጃዎች ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። በመጀመሪያም በጌዲኦ ዞን የ3 ዓመት ህጻን ልጅ እንድትጠብቅ አደራ የተሰጣት ሴት ስላደረሰችው ከባድና ጨካኝ ወንጀል ዝርዝር ይዘንላችሁ መጥተናል። ምንስ ተፈረደባት የሚለው ጥያቄም አነጋጋሪ ሆኗል። ብፁዕ አቡነ ማትያስ በሰሞኑን በዓላት ላይ ከሚዲያ መጥፋታቸው ብዙዎችን ሲያነጋግር ቆይቷል። ይህንንም አስመልክቶ ብፁዕነታቸው ስለ ጤንነታቸውና ስላላቸው ተስፋ መግለጫ ሰጥተዋል። በዝርዝር እናስመለክታቸዋለን። በተጨማሪም አሜሪካ ከWHO ወይንም የዓለም ጤና ድርጅት ራሷን ማግለሏና ትራምፕ ኢትዮጵያ ግድቡን መገንባት አልነበረባትም፣ እኔ በስልጣን ስላልነበርኩ ነው፣ ቢሆንም ግን አሁንም ቢሆን ቁጭ ብለን እንነጋገራለን ማለታቸው ትኩረትን ስቧል። በሰፊው እናየዋለን። ወደ ዝርዝር መረጃዎች። በአደራ እንድትጠብቅ የተሰጣትን የ3 ዓመት ህጻን ልጅ በአሰቃቂ ሁኔታ የገደለችው ግለሰብ በሞት ፍርድ እንድትቀጣ ተወሰነባት። በከባድ የሰው ግድያ ወንጀል ተከሳሽ የነበረችው ሰንበቴ ታደሰ ጥፋተኝነቷ በፍርድ ቤት ተረጋግጦ በሞት እንድትቀጣ ተወሰነባት። ውሳኔውም የተሰጠው በዕለተ አርብ ጥር 15 2018 ዓ.ም በጌዲኦ ዞን ከፍተኛ ፍርድ ቤት መሆኑም ተገልጿል። እንደ ፍርድ ቤቱ መግለጫ ተከሳሿ በ2017 ዓ.ም በኮቸሬ ወረዳ ውስጥ በተፈጸመ ከባድ የወንጀል ድርጊት ተከሳሽ ሆና ቀርባ ነበር። ክሱ በ1997 ዓ.ም የወጣውን የወንጀል ህግ አንቀጽ 539 1 ሀ መሰረት ቀርቦ ተመርምሯል። ወንጀለኛዋ ሰንበቴ ታደሰ ትባላለች። የጌዲኦ ዞን ነዋሪም ስትሆን ቤተሰቦች በአደራ ተተውላት የሄዱትን የ3 ዓመት ሚጣ አርዳቸው የምትባል ልጅ በቆጮ መክተፊያ በአሰቃቂ ሁኔታ ቆራርጣ የህፃኗ ህይወት እንዲያልፍ አድርጋለች። ወንጀለኛዋን በፈጸመችው ከባድ የሰው ግድያ ወንጀል የጌዲኦ ዞን ከፍተኛ ፍርድ ቤትም በሞት ፍርድ እንድትቀጣ ውሳኔም አስተላልፏል። ከችሎቱ ታዳሚዎች መካከል አንዳንዶቹ ውሳኔው ህግን ለማስከበርና ለማስጠንቀቂያ አስፈላጊ መልእክት አለው ሲሉ አስተያየታቸውንም ሰጥተዋል። በመቀጠልም ባለፉት ቀናት በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዘንድ ቅዱስነታቸው የት አሉ የሚለው ጥያቄ ከፍተኛ መነጋገሪያም ሆኖ ሰንብቷል። ብፁዕ ቅዱስ አቡነ ማትያስ በሰጡት መግለጫ መሰረት ስለ ጤንነታቸውና ስላላቸውም ተስፋ በግልጽ ተናግረዋል። ቅዱስነታቸውም ባጋጠማቸው ድንገተኛ የጤና መታወክ ምክንያት ባለፉት ቀናት የጥምቀትና የቃና ዘገሊላ ታላላቅ በዓላት ላይ በአካል መገኘት አልቻሉም። ሆኖም በአሁኑ ወቅት በሕክምና ክትትል ላይ መሆናቸውንና ደህና ነኝ እግዚአብሔር ይመስገን ሲሉ ምዕመናንን አረጋግተዋል። በማህበራዊ ሚዲያና በተለያዩ መድረኮች በሚሊዮኖች የሚቆጠሩ ኢትዮጵያውያን ስለ ቅዱስነታቸው ጤንነት ሲጠይቁና ሲጨነቁ መቆየታቸውን ተከትሎ ቅዱስነታቸውም ይህን ፍቅርና አሳቢነት እንደሚሰሙ ገልጸው ስለ ሀሳባችሁ እግዚአብሔር ይስጥልኝ ብለዋል። በኮዬ ፈጬም ፈንታ መድኃኔዓለም ደብር በከተራ ዕለት በደረሰ ህይወታቸውን ላጡ ልጆቻቸውንም ያላቸውን ጥልቅ ሐዘን ገልጸዋል። ለቤተሰቦቻቸውም መጽናናትን ተመኝተዋል። ቅዱስነታቸው በመጪው በዓላት ላይ በተለይም የአብይ ጾም ዋዜማና ተያያዥ በዓላት ላይ እንደ ወትሮ በአውደ ምሕረቱ ተገኝተው ቡራኬ ለመስጠት በከፍተኛ ተስፋ እግዚአብሔርን እየለመኑ መሆኑንም ገልጸዋል። አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ ወገኖቼ ሁላችሁም በጸሎት አስቡን ሲሉ መልእክታቸውን አስተላልፈዋል። ከአሜሪካ አስደንጋጭ የሚባለውም ዜና ተሰማ። ትራምፕ ከባዱን ውሳኔ ያጸደቁት። አሜሪካ ከWHO ወይንም ከዓለም ጤና ድርጅት በይፋ መውጣቷን አረጋገጠች። ፕሬዚዳንት ትራምፕ በሁለተኛ የምርጫ ዘመናቸው አወዛጋቢ ውሳኔዎችን መወሰን ቀጥለውበታል። ይህንንም በማስመልከት የዓለም ጤና ድርጅት ዋና መቀመጫ በሆነችው ስዊዘርላንድ ጄኔቫ ውስጥ የሚገኙት የዓለም ጤና ድርጅት አባላት ባንዲራ መካከል የአሜሪካ ባንዲራም እንዲነሳ መደረጉን ተሰምቷል። የዓለም ጤና ድርጅት ባለሙያዎችም እንደ HIV እና ፖሊዮ የመሳሰሉ በሽታዎችን ለመከላከል የሚደረገውን ከፍተኛ ጥረት እጅጉን ሊያዳክም እንደሚችል ስጋታቸውንም ገልጸዋል። በመቀጠልም የህዳሴው ግድብ ተመርቆ ሪቫን ብትቆርጡም የግድቡ ጉዳይ ግን አላለቀም እያሉ ነው አሜሪካ፣ ግብፅና ሱዳን። አሜሪካ ላሸማግላችሁ ብላ ጣልቃ ብትገባም የግብፅን ፍላጎት አስፈጻሚ ሆናም ቀርባለች። ትራምፕ አስደንጋጭ የሚባሉትን ሀሳቦች በዚህ ላይ አንስተዋል። ትራምፕ አሁንም ቢሆን ስለ አባይም ሆነ ስለ ኢትዮጵያ ጥሩነት ብዙም ሲያወሩ አይሰሙም። ደስ ሲላቸው
ግብጽ ከፈለገች የህዳሴ ግድቡን ታፈነደዋለች ይላሉ። ደስ ሲላቸውም በአባይ ምክንያት እኮ ግብጽና ኢትዮጵያ ወደ ጦርነት ሊገቡ ከጫፍ ደርሰው እኔ ነኝ ያስታረቋቸው ይላሉ። ይባስ ብለውም በእኛ በአሜሪካውያን እርዳታ የተገነባ ግድብ እኮ ነው ሲሉም ይሰማሉ። ከዚህም በላይ ግን የአባይ መገደብ ግብጽን ሙሉ በሙሉ በሚባል ደረጃ ውሃ አልባ ያደርጋታል በማለት እውነት ያልሆነ መረጃ ማስተላለፋቸው በአብዛኛው የዓለም ሰውን ሲያስደነግጥ፣ ግብጾችን ግን እንደ ጥሩ ጫና መፍጠሪያ አጋጣሚም አይተውታል። ፕሬዚዳንት ትራምፕ የህዳሴው ግድብ በአፍሪካ ብቻ ሳይሆን በዓለም ላይ ከሚገኙ ግዙፍ ከሆኑ ግድቦች መካከል አንዱ መሆኑን ገልጸው ይህንን የሚያክል ወንዝን ግን ሙሉ ለሙሉ መገደብ እኔንም በእነሱ ቦታ ብሆን ደስተኛ ያደረገኝም ነበር ሲሉ ለግብጽ ያላቸውን ስስ ቦታም አሳይተዋል። እስካሁን ድረስ ግን ብዙዎችን ያስገረመው የኢትዮጵያ መንግስት ምላሽ አለመስጠት ነው። ትራምፕ እንደዚህ አይነት ከእውነት የራቁ ነገሮችን ለዓለም ህዝቦች ሲናገሩ አሜሪካ የህዳሴው ግድብ እንዲገነባ ገንዘብ ሰጥታለች ሲሉ የኢትዮጵያ መንግስት ምንም አላለም። አሁን ደግሞ ይባስ ብለው ግድቡ የግብጽን ውሃ ሙሉ ለሙሉ ይዘጋል ብለው ሲናገሩም የኢትዮጵያ መንግስት ምላሽ አለመስጠቱ ብዙዎችን እያነጋገረም ይገኛል። ይሁን እንጂ ፕሬዚዳንት ትራምፕ ከአልሲሲ ጋር በነበራቸው ቆይታ እንዲህም ሲሉ ተሰምተዋል። እኔ አባይን ሳስብ ወደ አእምሮ የሚመጣው ግብጽ ነው። ባለፈው ስልጣን ላይ በነበርኩበት ወቅትም ለማስማማት ሞክሬ ከጫፍ ደርሰንም ነበር። ነገር ግን የተጭበረበረው ምርጫ መጥቶ ከስልጣን ሲወርድ ባይደን ምንም ነገር አላደረገም ነበር። ምክንያቱም በህይወት እንዳለ ራሱ አያውቅም ነበር። አሁን ስመለስ ነገሮች መጥፎና አደገኛ ወደሆነ አቅጣጫ ዞሮ ጠበቁኝ። ይሁን እንጂ አሁንም ግን መደራደሩን እንመልሰዋለን። ግብጽ ጠንካራ መሪ አላት። ነገር ግን እንደ ግብጽ ፕሬዚዳንት አልሲሲ ባላውቀውም ኢትዮጵያ ውስጥ ግን እነሱም ጠንካራ መሪ እንዳላቸው አውቃለሁ። እናም ሁለታችሁንም አምጥቼ መስማማት የምንችል ከሆነ እናያለን እስቲ ብለውም ቃላቸውን ሰጥተዋል። ውድ አድማጮቻችን ለጊዜው የነበሩ መረጃዎች እነዚህ ናቸው። በቀጣይ እስከምንገናኝ ድረስ መልካም ጊዜ